እና ክፍሉ ማየት ጀመርኩኝ ዙሪያውን ማየት ጀመርኩ የተማሪ ክፍል ነው ያምናድርበት ዶርም እና ያልተጻፈ ነገር የለም መሬት ላይ ተጽፏል ጠረጴዛ ላይ ተጽፏል ግድግዳ ላይ ተጽፏል ኮርኒስ ላይ ሁሉ ተጽፏል እና ገረመኝ ተማሪ የትም ቦታ ተማሪ ነው ብዬ አንዳንዶቹን ጽሁፎች እስከዛሬ አስታውሳቸዋለሁ አንዱ ጽሁፍ እንደዚህ ይላል ሽሮ ከመብላት ሽራሮ መሄድ ይሻላል ይላል አንደኛው ጽሁፍ ደግሞ ስጋ ካማረ በሬ ተደግፈ ቁም ይላል ሌላው ጽሁፍ ደግሞ ምን ይላል ፍቅርሽ እህል አያስበላም ውሃ ግን አይከለክልም ይላል ይሄ በጣም ጥሩ ነው አየ ፍቅሯ እህልም ውሃም ከከለከለ ለሁለቱም ላይሆን ነው ሰውየው ማለት ነው በቃ እና ፍቅርሽ እህል እንጂ ውሃ አይከለክልም ይላል አንደኛው ደግሞ ስለ ፍልስፍና ነው የሚያወራው ትናንትና ማታ ወደ ቤት ስትገባ የመታ ድንጋይ ዛሬም ከደገመ ከሁለታችሁ ድንጋይ ማን ነው ይላል ይሄኛው ደግሞ ለምን ትናንትናውኑ ዞር አርገህ አላስቀመጥከውም ነገ ይመታኛል ብለህ ነውና ትናንትና ማታ ወደ ቤት ስትገባ የመታ ድንጋይ ዛሬም ከደገመ ከሁለታችሁ ድንጋይ ማን ነው ይላል ሌላው ደግሞ ስለ ፖለቲካ ነው ጉልቻ ቢለዋወጥ ወጥ አያጣፍጥም ይላል እኔን የሳበይ ግን አንድ ጥቅስ ነው አንድ አባባል እንደዚህ ይላል ቀስቱን ተከተል ይላል በቃ ይሄው ነው የሚለው እና እንደዚህ ሲል ያጓጓችኋል ቀስቱ መጨረሻው ምን ይሆን ብላችሁ ትሰጋላችሁ ታስባላችሁ እና ቀስቱ ከዚህ ከጠረጴዛው ነው የሚጀምረው በዚህ ያደርግና በመሬት ያደርግና ሄዶ በዛ ያደርግና መጨረሻ ላይ ይወስድና መጨረሻ ላይ ምን ይላል ሞኝ ይላል